አመራርና ትዕዛዝ መሰረት በሸገር ዙሪያ ተብሎ በተቋቋመው አዲሱ ከተማ ላይ ማፈናቀሉ ግድያው ቀጥሏል። እነሆ በዛሬው ዕለት የእስልምና እምነት ተከታዮች መስጂዳቸው ፈርሶ ለተቃውሞ ሰልፍ ወጥተው እንደዋሉ ተሰማ። አዲስ በተመሰረተው ሸገር ከተማ አስተዳደር ጨምሮ በአዲስ አበባ ዙሪያ በርካታ መስጂዶች የማፍረስ ዘመቻ ተጀምሯል። ለአብነት ያክል አዲስ ተመሰረተ በተባለው ሸገር ከተማ አስተዳደር የተጠቃለለው የመስጂድ እንደፈረሰ ሰምቷል። አካባቢ የሚገኝበትም በኮዬ ፈጬ ተብሎ በሚጠራው ኮንዶሚኒየም አካባቢ እንደሆነ የተሰማው ይህ የመስጂድ መፍረስን ተከትሎ የመስጂዱን ኢማም ጨምሮ በርካታ ከ30 በላይ የሚሆኑ ኢማሞችና እዛው አካባቢ አስተዳደሮች ተቃውሞችን እያደረጉ የሚገኙ ወጣቶችን ሳይቀር እያፈሱ እያሰሯቸው እንደሚገኝ ሰምቷል። የአካባቢው ሙስሊም ማህበረሰብ በኮዬ ፈጬ ክፍለ ከተማ አስተዳደር በመገኘት ድምጻችን ይሰማ ሲሉ ሲጮሁና ቁጣቸውን ሲገልጹ ቆይተዋል። በሌላ በኩል ደግሞ ከዚሁ ጋር በተያያዘ አሁንም ቤት ፈረሳው እየቀጠለ ይገኛል። ከአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 በተወሰደው በዱላ ማርያምና ሆሪሳ መድኃኔዓለም የዜጎች ቤት ከመጋቢት 17 ሌሊት ጀምሮ ይፈርሳል መባሉን ተከትሎ በሺህ የሚቆጠሩ ወገኖች በጨለማ ጭምር እየለቀቁ መሆኑ ተገለጸ። ከአዲስ አበባ ንፋስ ስልክ ተቆርጦ ወደ አዲሱ ሸገር ከተማ የተቀለለ አካባቢ እጅግ በርካታ ነዋሪዎች እንደሚገኙበት ነው የተሰማው። ቤታቸው እንዳይፈርስባችሁ እናደርጋለን በሚል ከበላይ አመራሮች ጋር መገናኘት የሰፈር ኮሚቴዎች ከእያንዳንዱ ነዋሪ 2800 ብር እንዳስከፈሉ የሚያስታውሱት የአካባቢ ነዋሪዎች ነገር ግን ይህን ሁሉ ክፍያ ብንከፍልም መፍረሱ እንደማይቀር ተገልጾልናልም ሲሉ ገልጸዋል። ስብሰባ እንዲደረግ ከተደረገ በኋላ ከስብሰባው በኋላ ከቀኑ 10 ሰዓት አካባቢ ወደ 11 ሰዓት ገደማ በገበሬዎች በኩል እንደ አብነትም በአቶ ደረጀ ብርቱካን በኩል ሌሊት 10 ሰዓት ስለሚገቡ ቃቹን አውጡ የሚል መልእክት መተላለፉ ነው የተሰማው። 4 ፓትሮል የኦሮሞ ታጣቂዎችም ማመሻሹን ወደ አካባቢው ስለመግባታቸው የአይን እማኞች መናገራቸውን ተከትሎ ነዋሪዎችም አቤቱታ የሚያቀርቡበትና የሚሰማን አካል የለም በሚል ተስፋ መቁረጥ ስሜት ከቆርቆሮ ውጪ ንብረታቸውን እየጫኑ በመውጣት ላይ እንደሚገኙ ሰምቷል። በሌሊት ጭምር ነው እንግዲህ እየተጋዙ እየተንቀሳቀሱ የሚገኙት። ግፉ ሞልቶ እየፈሰሰ ይገኛል። ኢትዮጵያን ቀጥሎ ከብርጋዴር ጄኔራል ተፈራ ማሞ ጋር በተያያዘ ጥቂት መረጃዎችን አቀብዬ ወደ ዋና ርዕሰ ጉዳዮችና ስለታሰሩት 13 ከፍተኛ ባለስልጣናት መረጃዎችን ማቀበል ይሆናል። ብርጋዴር ጄኔራል ተፈራ ማሞ ዶክተሮች ያዙት የሕክምና ማስረጃ እንዳላቸው መግለጻቸው ሰምቷል። ብርጋዴር ጄኔራል ተፈራ ማሞ የቀድሞ የአማራ ልዩ ኃይል አዛዥ እንደተናገሩ ከሆነ ከሀገር ውጭ ሕክምና እንዳልከታተል ያገዱ አካላት ለምን እንዳገዱን ምክንያት የላቸውም። ሕክምናን በአፋጣኝ ካላደረኩኝ ቀኝ እግሬን እስከ ማጣት ሊያደርሰኝ ይችላል ብሏል። ቀደም ሲል በእርስ በእርስ ጦርነት የጥይት ምት እንዳለባቸው ገለጹ። ጄኔራሉ በተለያዩ ምክንያቶች በአግባቡ ሕክምና እንዳልተከታተሉ ገልጸው እግራቸው ውስጥ ወደ 8 የሚደርሱ ፍንጥርጣሪዎች መሰግሰጋቸውን የገለጹት ጄኔራል ተፈራ የቆየ ሴር ነርቫቸውን በተደጋጋሚ እየነኩ መሆናቸውና የሕክምና ባለሙያዎች የተሻለ ሕክምና ካላገኙ የከፋ እንደሚሄድ ገራቸውም እንደሚቆረጥ ተገልጿልም ነው የተባለው። ይሄ ሁኔታ ግፉ እንዳይቀጥል በተለይ አማራ አመራሮች በዚህ በኩል ከፍተኛ ጥያቄነት አለባቸው። ምንም እንኳን ህዝባቸውን የማያዳምጡ ለሆዳቸው ያደሩም ቢሆን እንኳን ይህንን ተግባር እንኳን ሊያስፈጽሙ ይገባል። የኚህ ግለሰብ ሞትም ይሁን ጉዳት ዋና ተጠያቂ ህዝብ ነውና ለህዝብ ሲሉ መስዋዕት የከፈሉት ግለሰብ እዚህ ደረጃ ላይ መድረሳቸው ሊቆምና እምቢ ሊባል ይገባል በሚል ከፍተኛ ተቃውሞ የተነሳ ይገኛል። ኢትዮጵያ ወደ ቀጣይ መረጃ ላቅና ቀጥሎ አጣራጣራሉ መረጃዎችን አቀብዬ ወደ እጅግ አስደንጋጭ የተባለውና መነጋገሪያ የሆነ ስለሚገኘው የባለስልጣኖች እስር ወርናን ታቀብላለሁ። በኦሮሚያ ክልል መጠነ ሰፊ ምልመላ እየተካሄደ እንደሚገኝ እየተሰማ ይገኛል። ይህም እጅግ አስደንጋጭ የሆኑ ቀጣይ እርምጃዎች የሚቀጥሉ ሳምንታት ይደረጋሉ ተብሎ እንደሚጠበቅ አመላካሽ ነው የተባለው።
ሌላው አጭር መረጃ ወደ ኢትዮጵያውያን በባሳለፍነው ሳምንት እጅግ ዘግናኝ በሆነ ሁኔታ በዚሁ ሸገር ዙሪያ በተባለው አካባቢ በድንጋይ ተወግሮ የተገደሉት አባት የቀብር ስነ ስርዓት እንደተፈጸመ ተሰምቷል። ወደ ዝርዝር መረጃ ነው ማቀናው። ቀደም ብያነሳውላችሁን ጉዳይ ነው መመለስበት። እጅግ አስነጋጋሪ በሆነ መልኩ ኦነግ ሸኔን ተዋግታችኋል፣ ኦነግ ሸኔ ከተማችሁን ሲወር ለምን ቁጭ ብላችሁ አልጠበቃችሁም በሚል 13 የሚጠጉ ባለስልጣናት ተይዘዋል። እነዚህ ባለስልጣናት የጋምቤላ ክልል የቀድሞ ፖሊስ ኮሚሽነርና ምክትላቸውም ጭምር እንደሆነ ይሰሙ። በጋምቤላ የሚገኙ ከፍተኛ ብልጽግና አመራሮች ጭምርም እየታፈሱ ይታሰሩ ይገኛሉ። ምክንያታቸው ደግሞ በርካቶችን ፈገግ አሰኝቷል። የዚህ ሁሉ ስርም ዋና ምክንያትና ደግሞ ይህን ትዕዛዝ እየሰጠ የሚገኘው ደግሞ ኦቦ ሽመልስ አብዲሳ መሆኑ ነገር ወዴት እየሄደ እንደሚገኝ አመላካሽ ነው የተባለው። የክልሉ መንግስት እነዚህን ጸጥታ አካላትና በርካታ የብልጽግና አመራሮችን በቁጥጥር ስር ያዋለው በዜጎች ላይ ያልተገባ ኢፍትሃዊ ድርጊትና ግድያ ፈጽማችኋል በሚል ነው። የቀድሞ የጋምቤላ ክልል ፖሊስ ኮሚሽነር አቡላ ኦባንግና በወቅቱ ምክትላቸው የነበሩት ቶት ኮር ለእስር የተዳረጉት የጋምቤላ ነጻነት ግንባርና የኦነግ ሸኔ ታጣቂዎች ባለፈው ዓመት ሰኔ ወር በጋምቤላ ከተማ የሰነዘሩትን ጥቃት ተከትሎ በተወሰዱ እርምጃዎች እጃቸው አለበት በሚል ነው። ኢትዮጵያውያን በተወሰደው እርምጃ የተባለው መከላከል መቻላቸው እንደሆነ ልብ ልትሉ ይገባል። ከኦነግ ሸኔ ራሳቸውን መጠበቅ መቻላቸው። ሁለቱ ታጣቂ ቡድኖች በጋምቤላ ክልል ዋና ከተማ ባደረሱት በዚሁ ጥቃት ቢያንስ 7 ሲቪል ሰዎች መገደላቸው የኢትዮጵያ ሰብዓዊ መብት ኮሚሽን በወጣው መግለጫ ማሳወቁ ይታወሳል። ኢሰመጎ በዚሁ ሪፖርቱ ከጥቃቱ በኋላ በነበሩ ተከታታይ 2 ቀናት 50 ሲቪሎች ሰዎች እንደተገደሉ ይፋ ተደርጓል ነው የተባለው። መንግስታዊ የሰብዓዊ መብት ተሟጋች ተቋም 1 ወር ለሚጠጋ ጊዜ ካደረገው ምርመራ በኋላ በወጣው በዚህ ሪፖርት በሲቪል ሰዎች ላይ የተፈጸሙ ግድያዎች በተናጠልና በጅምላ ከፍርድ ውጭ የተደረጉ እንደነበረ አጋልጧል። ከዚህ ጋር በተያያዘ በርካታ የኦነግ ሸኔ አባላትም ከተማ ውስጥ ገብተው ግድያ መፈጸማቸው ነው የተሰማው። ዓላማቸውም ጋምቤላን መቆጣጠር እንደነበር የተገለጸ ሲሆን ይሄ ደግሞ በኦሮሚያ ክልል አስተዳደሮች ጭምር ይደገፍ እንደነበረ መረጃዎች ሲወጡ ቆይተዋል። ታዲያ ይህንን ዓላማና እቅዳቸውን እንዲከሽፉ ያደረጉ የጋምቤላ አመራሮች አንድ በአንድ እየተለቀሙ እንዲያዙ ተደርጓል። ምናልባትም ይሄ ከተከናወነና ካለቀ በኋላ ደግሞ ዳግም ኦነግ ሸኔ ይህንን አካባቢ እንዲወር ይደረጋል ተብሎ እንደሚጠበቅ የመረጃ ምንጮች እየገለጹ ይገኛሉ። ቀጣዩ ጊዜ እጅግ አስፈሪና ጥንቃቄ የሚያስፈልገው መሆኑን የባልደራስ ዲሞክራሲያዊ ፓርቲ ገለጸ። እጅግ አደገኛ የሆነ ጥምረትን ተካሂዷል ሲል ባልደራስ አስታውቋል። በኦህዴድ ወይም ኦነግ ብልጽግና መንግስት ፍላጎትና ግፊት ህወሓት ከሽብርተኝነት መዝገብ በመፋቅ የተደረሰበት የፖለቲካ ውሳኔ በኢትዮጵያ ፖለቲካ ምህዳር አዲስ ጸረ ኢትዮጵያ ቅኝት ያለው የኃይል አሰላለፍ የሚፈጥር ነው። አዲስ ጋብቻም ይኖራል ሲል ባልደራስ ገልጿል። ህወሓትን ከሽብርተኝነት ዝርዝር ውስጥ የፋቀው መንግስት እርምጃ በተመለከተ ባልደራስ ባወጣው መግለጫ እንዳሳወቀው ከሆነ ጥቅምት 24 ቀን 2013 ዓ.ም ትግራይ ሰፍሮ በነበረው በኢትዮጵያ መከላከያ ሰራዊት ዋነኛ ክፍል በነበረው በሰሜን እዝ ላይ በክህደት ላይ የተመሰረተ ድንገተኛ የጥቃት እርምጃ መውሰድ በርካታ የመከላከያ ሰራዊት አባላትን ባንዲራይት በተኙበት በመረሸን በወልቃይት ማካድራ ከተማ ይኖሩ የነበረውን ሰላማዊ ህዝብ በአሰቃቂ ሁኔታ በአንድ ጀንበር መጨፍጨፍ ከአማራና ከአፋር ህዝብ ጋር ጦርነት ከገጠመበት ጊዜ ጀምሮ እጅግ ዘግናኝ በሆነ ሁኔታ በርካታ ግፎችን የፈጸመው ይህ ህወሓት የተባለው እኩይ ቡድን አሁን ደግሞ ከኦነግ ሸኔ ከኦህዴድ አመራር ጋር መቀላቀል መቻሉ ከፍተኛ ችግር እንደሚያስከትልም ገልጿል። ህወሓት ለ3 አስርት ዓመታት የዘለቀ ጸረ ኢትዮጵያዊ አቋም ያደረሰበት ሀገራዊ ቀውስ በሚገባ የሚረዳው ባልደራስ የሰሜን ጦርነት በተቀሰቀሰ ጊዜ ጀምሮ ህወሓትን በተመለከተ ይዞት የነበረው ጽኑ አቋም 2 መሰረታዊ ጉዳዮች ላይ እንዳጠረ እንደነበረ ገልጿል። ህወሓት በጫሮ ጦርነት የሚገፋበት ከሆነ ሰሜንና ደቡብ ወሎን እንዲሁም የአፋር ሰሜን ምዕራብ አካባቢዎችን በመውረር አዲስ አበባ ለመያዝና የጅቡቲ ባቡር ኃይልን መያዝ ነበረበት። ይሄ ደግሞ እንዳይደረግ የቻለውን ሁሉ ማድረጉን አስታውሷል። ህወሓት እሱ የሚታወቅበት አንደኛው ጠባዩ የነገድ ጽንፈኝነቱና ሽብርተኝነቱ ነው። በወልቃይት ማይካድራ የፈጸመው ይህንን ተግባር መሆኑን ገልጿል። በሰሜን ጎንደር በሰሜንና በደቡብ ወሎም በርካታ ጭፍጨፋዎችን መፈጸሙ ገልጿል። በኦህዴድ ብልጽግና መንግስት በኩል ይሄ መደረጉ የሚጠበቅ ቢሆንም ጦርነቱ ያስከተለው የሀገር ውድመት የቅርብ ጊዜ ትዝታ ሆኖ ባለበት በአሁን ጊዜ በተቻኮለ ሁኔታ መደረጉ እጅግ የሚያስደንቅና የሚገርም ነው። ስንትና ስንት ወጣቶች በግፍ አስጨርሰው ስንትና ስንት ወላጅ ደም እንባ አስለቅሶ ንብረትና ልማት አውድሞ ደምስሶ አሸባሪ ተብሎ በወንጀል ተከሶ እንዴት አጋር ሆነ ዛሬ ተመልሶ የሚል ጥያቄም ያስነሳል። ለምን ያለው የመከላከያ ዋነኛውን ክፍል ሰሜን ዕዝን ደምስሶ ሚካኤል ረክት ወደ ህዝብ ተኩሶ አሸባሪ ተብሎ በወንጀል ተከሶ እንዴት አጋር ሆነ
ዛሬ ተመልሶ በችኮላ ደርሶ ይላል መግለጫው። በግጥም መልክም ይህንን ጉዳይ አንስተውታል። እየተካሄደ ያለው አካሄድ አዲስ የፖለቲካ አስተላለፍና አዲስ የጭፍጨፋ መንገድ ሊያደርግ ነውና እጅግ ጠንካራ የሆነ የህዝብ ጥንቃቄና አንድነት እንደሚያስፈልግም አትቷል።